ህዋት የሌለበት ወጥ አይጣፍጥም እያሉ እነ ዘመን እናስረስ ህዋት የሌለበት ጤፍ ምንድነው እንጀራ አይጣፍጥም እያለ ነው ምሬ ወዳጆ። ይሄን ማመን አለብን እንባየቀን ነው እንጂኮ ፋኖ ጀግና ነው። ስለዚህ ተፈራማሞ ሞራል አልባ ነው። ነገም ደግሞ የሚሱን ሻሽ እግሩ ላይ ጠምጥሞን ይዘዋለን። ከ30 ዓመት በላይ የሚበልጣትን ሴተኛ ዳር ያገባ ሞራል አልባ እኮ ነው። ብልጽግና ለመምታት ከህዋት ጋር ባለው ጦርነት ጊዜ እኮ የኛ ሰው ደውሎ እኮ ለተፈራማሞ ይሄ ሁሉ በእጅ ገብቷል። ወደ አዲስ አበባ ሄድ የኡመር አልበሽርን ስትራቴጂ ነገሩት። አቶ አያለ መንገሻ የተባለው ያማራ ልጅ እኔ ምስክራለሁ። በእጅ ስልኩ ላይ አግንተው ነገሩት። ስትራቴጂው ምንድነው አለ ነገሩት በዝርዝር የኡመር አልበሽርን አካሄድና አማራ መስሏቸው ቀጥልና ምንድነው አለ ናናዚ እንደው እዚህ መጠን ብንሰራው አላለም። አንተና ምንኛማ መጥቼ ህዋት አንገቴን አይቆርጠኝም ብለው ቀሩሳቸው። ይሄ እኮ ነው የተፈራማሞ እነገዱ እሱ ያ ደግሞ ጀነራል ሐሰን ይባል ሐሰን ብሎ ደግሞ ጀነራል አን አንዳችሁ እናንተስ ራሱ ነግዱ እንጂ እናንተ ተይዟል። ተካላችሁ ተፈራ አንዱ ነው ጀነራል ሐሰን ጀነራል ተፈራ የሚባል ጀነራል ተብሎ ተመልከቱ። ገደት ያዙት ወጣቀራኒ እኮ ነው የተያዙት። እግዚአብሔር ምስክሬ ነው። ጠይቁ የጎጃም ፋኖ ነው እያንዳንዱ ይነግራቸዋል። ፈርጥተው ገና ትግሬ መጣ ሲባል በእግራቸው በዚህኛው ባባይ በኩል ተሻገሩ። እነዚህ ናቸው እኮ ዛሬ ደግሞ እዚህ አዲስ አሜሪካ መጥቶ ይሄ ደግሞ ተፈራ እየተጠየቀ ንስቅዘና አሁን ደግሞ ምን ይላል? የኔም እንደዚያም የፈረጠጡ ለምን እንደው ታውቃላችሁ? አንደኛ ዘመዶች ናቸው። ሁለተኛ ደግሞ እየተዋጋ ሳይሆን ዱቄት ኮቸሮ እየተሸከመ ጋቤጣ እየተሸከመ የመጣ ተፈራ ተዋግቶ ያውቅ ልንገር መንገድ እየመራ ነው የመጣው። ለዚህ ነው ሞጣ ላይ ያገኘው ሮጦ ውሸት እኮ ነው። ታጅቦ ባይተዋል ባለፈው ከዘራ ይዞ እንዳዋጊ ጀነራል ማረክ ሰጠውት። ውሸት እኮ ነው። ታገኘ እኮ ሞጣ ላይ እኮ ነው የተያዘው። መርጦ ለማርያም እኮ ገስግሶ ወደ ሞጣ ሲር ነው መሀል ላይ የተያዘው። እንደማን ናቸው ሲባሉ ገዱ እነሱ ጀነራል ሐሰን እንዴት ጎጃም ፋኖ ተሻግሮ ለቤት አማራ ጀግና እየተዋጋ እናንተ ወራዳ ትሄዳላችሁ። ኖርቆ አይተው ናቸው ጠመንጃ ወጥረው ያዝ ለነተመስገን ጦርነት ሲደወል አረ እነሱ ሲያቀስታናለ ነው አቀስታ አይደሉም። እነወርቁ ፊት ለፊት ቦግ አድርገው ስልካቸው አላላ እንግዲህ ወርቁ ጣጣ የለው እንግዲህ ያውናል አናግረው ብሎ ገዱ ጋር ሲሄድ ገዱ ሲለው አይ ደመቀ መኮንን አራይ ከላግኘውስ ገዱ የት ነው? እዚሁ ነን ወደ መንድ ሞጣ አካባቢ ነን ያለነው። እዚህ ገበሬ ላይ ትንሽ እንደው ጠላ ሰጠውን ጎሮሮች እያደረገ ተፈራ የሚባለው ሐሰን አለ ሐሰን የሚባለው እውነት ነው ይሄው አሉ ተመልከቱ። ከዚያ በኋላ ተመለሱ ተብለው እኮ ነው። እነዚህ ናቸው እኮ አሁን ጀግና የሚጫወቱ ትግሬን የሚነካ እኛ እና ታዲያ ድሮም ትግሬ ነው እና አሁን ማወቅ ያለባችሁ በምሬ ጦር ውስጥ 2000 የቲዲኤፍ የህዋት ሰራዊት እንዳለ ወቁት እየመጡ ነው ማለት ነው። ስለዚህ ፋኖ ምን ታስባለህ? ሰራዊቱ እየተናደ ነው። እነሱ ደግሞ ገብተው እየተዋጉ ነው። እነዚህ ሰዎች 4 ኪሎ ቢመጡ ምንድነው የሚያደርጉ? የመጨረሻው ብዙ ንግግር ላደርግ ነበር ሰዓት ከሰዓት ያንፃር የለኝም ሰዓት። እነዚህ ሰዎች ቢመጡ ምንድነው የሚያደርጉ? ተራፋኖችን ቆርጣችሁ ላኩላቸው አሰማቸው። ሐቁ ይሄ ነው። ከምሬ ጋር 2000 የቲዲኤፍ የህዋት ጦር እየተዋጋ ነው። 100,000 ደግሞ ቲዲኤፎች በእግራቸው በተለያየ ምክንያት ህዋት ጦርነት ሊያነሳ ነው እያሉ ወደ መሀል ሀገር መጥተዋል። ከሻቢያ ጋር እየሰሩ ነው። በግልጽ አይታቸዋል። አዲስ አበባ ዙሪያ ኦነግ ሸኔ ማለት ኦሮምኛ ተናጋሪ ትግሬ ነው። ኦነግ ማለት ደግሞ ሻቢያ ሰለጠነው። አሁን አብይን መጥተው በአቋራጭ ሊገቡ ነው። አልቆልሃል ፋኖ ምን አንተ ደግሞ ዘመን አይመራኝም ከላይ አይመራኝም እያልክ እየተጃጃልክ ነው። የዛሬ ፖለቲካ ሳልተመቻችሁ ጊዜ አልሳሳት ሞጣ ተሳስታ አታውቅም ነው አለምትሉ ዛሬ ከዚህ በኋላ ልንገራችሁ ሞጣ ብለ ነበር ከሌለ በሬጂስተር ሌሎችን ብለ ነበር ማለት አይቻልም። ለምን ትግሬ መጣ ትግሬ ከመጣ በኋላ አለቀ። እኛም ጦርነት አንወጣም። ምንድነው ወደ ላይም አንመጣም። ለምን እንወጣለን? በቃ ያማራን ልቂት መመልከት ብቻ። ስለዚህ ዋናው ሚስጥር ይሄ ነው። ለምን ሰራዊቱ ይናዳል ነገርኳችሁ። ማን ነው አብሮ እየተዋጋ ያለው? ትግሬዎች ናቸው።
አማራስ ምን እያሰበ ነው? ተራው ፋኖ ሲያካሄድ ያዋጣሉ? ትግሬን ልንዋጋ እኮ ነው የወጣነው። ህዋትን ልናጠፋ እኮ ነው የወጣነው። ኦነግን ልናጠፋ እኮ ነው የወጣነው። ሻዕቢያ ልኩን ልናሳይ እኮ ነው አማራ የታጠቀው። እነዚህ ናቸው እኮ መሰረታዊ ጠላቶቻችን፣ በግብጽ የሚመሩ በምዕራባውያን የሚመሩ እነዚህ ናቸው እኮ። አማራ እኮ የሚታገለው የሚዋጋው ከነዚህ ሶስት ድርጅቶች ነፃ ለመውጣት ነው። ብርጅስቶን ሌላ ስለ ደብረ ማርቆስ የብልጽግና ኃላፊና ስለ ጀዋር መሐመድ ተቃውሞት የተናገርኩበት ቪዲዮ የቆረጣችሁ ሰዎች ካላችሁ ባካችሁ በቲክታካችሁ ላይ ጫናችሁት። ምን እያሰብክ ነው? ፋኖ ምን እያሰብክ ነው? ቀድመው እየመጡ ነው። ምሬ ተሽጧል። ኦልሬዲ እየተዋጋ ነው አብሮ። ፋክቱ ነው። ጎንደርም ቢስላል አሁን በወሎ በኩል እየመጡ ነው። ምናልባት እነ ዘመንም ከፈቱላቸው በወለጋ በኩል እየመጡ ነው። በደጀን እየመጡ ነው። ይህንን እወቁት ፋኖዎች። ፋኖን የሚበትኑ ለዚህ ነው። ተዋግታችሁ ባለፈው እናቶቻችን ጨፈጨፉ ይላሉ። እነሱ ነው የመጡት። አበባ ልታቀብለው ነበር ይታኮስ የነበር ዋና ዋና ፋኖች አሁን ተወግደዋል። ሰርገው ገብተው ማለት እከለምተው እያሉ ባንዳ ነው እያሉ ታፔላ ምንድን ነው ታርጋ ይተጥፉባቸዋል። አውቀው ብልጽግና ነው ይላሉ፣ ምንድን ነው ይላሉ፣ እናንተ እያሉ ማለት ነው። ስለዚህ ይሄ ነው ሐቁ፣ ይሄ ነው። ብርጅስቶን ደግሞ ማብራሪያ ተስጣችሁ እኔ ጨርሻለሁ። ከዚህ በኋላ ብርጅስቶን ሰላም ጤና ይስጥልኝ። ሰላም ወጣችን ሰላም መስሎላሽ ነው እንግዲህ የዛሬው ፖለቲካ የተሻለ በዚህ ላይ ብቻ ይጅበት ቃጥ እሺ። አይ ሁን አንተ ተናግረሃል ሞጣ። ግን አሁን የብሔር ብሔረሰቦች ብለውታል። የአማራን ትግል በብሔር ብሔረሰቦች እንዲዋጣ አርገውታል። ብሔር ብሔረሰቡ ኦሮሞም አለበት፣ ደቡቦቹም አሉ፣ ሻዕቢያም አለበት፣ ራሳቸው ቲፒ። ይህ ደግሞ አብዛኛውን ህዝብ መስማት የሚፈልገውን እየዘመሩ ነው። ኢቭን በታሪክ የሻዕቢያና የቲፒኤልኤፍ ስድብ የሙርኮኛ ልጅ ነው የሚሉ። ይሄ ፋኖ ኮንቴክስት አይደለም። ፋኖ እንዲህ አይልም ብሎም አያውቅም። እነሱ ናቸው ኦልሬዲ ጦሩን የሚመራው ቲፒኤልኤፍ እና ሻዕቢያ ነው። ይሄን እንዲረዳ አማራው። እኛ ማንን ልንዋጋ ወተን ነው እንደገና እነኝኑ ተሸክመን የምንመጣው? ኦልሬዲ እነሱ እንትኑም አላቸው፣ ስትራቴጂ አላቸው፣ ነጮቹ ይረዷቸዋል፣ ገንዘብ አላቸው። ቲፒኤልኤፍ እንደምታውቁት ማነው ዳዊት ገብረ እግዚአብሔር ዱባይ ቁጭ ብሎ ፋይናንስ ችግር የለባቸውም፣ ሎጂስቲክ ችግር የለባቸውም። በዛ ላይ የጣሏቸው እንቁላሎች ከሰሜን አሜሪካ እስከ ሳውዝ አፍሪካ አሉ። ስለዚህ አማራ በራሱ ካልቆመ ብሔር ብሔረሰቡ ከቲፒኤልኤፍ ጋር ችግር አለኝ ካለ በራሱ ተደራጅቶ ይታገል። አማራን መታከክ ለምን አስፈለገ? ለምንዳ የማንንም ቁስል መታከኪያ እከክ ማከኪያ ግርግዳ ነው ወይ? አማራ እኮ ለራሱ እየተጨፈጨፈ እየጠፋ ያለ ህዝብ ነው። ስለዚህ ለምን መደገፍ አስፈለገ ነው። ስለ እነኚህ ሰዎች ጠርጎ ለማርያም ደሳለኝ ሚኒስቴር ደረጃ ሲደርሱ ከደቡብ ወጥተው ማንን ተታከው ነው ከቲፒኤልኤፍ አገር ገንጣዩ ጋራ በምን ኳሊሽን ነው አብረው የሰሩት? አሁን አማራ ወደፊት ሲመጣ ለምን የሁሉ እያስፈለገ እነ ጌዲዮን ጢሞቴዎስ እስከ መከላከያ ሚኒስቴር የደረሱት በምን አይነት ኳሊሽን ፈጥሮ ነው ከሀገር ገንጣይና ጆኖሳይደር ጋር? አሁን ለምንድን ነው አማራ ሲሆን ኢትዮጵያ እያሉ ጥያቄያችን? ለምን በራሳቸው ቆመው እዛው ሰፈራቸው ተደራጅተው እዛው ለምን አይታገሉም? በሚችሉት በአቅማቸው በሚያውቁት ሰፈራቸው